ዓሽሩ ዘልሕጃ የዘልሕጃ ወር የመጀመሪያዎቹ 10 ቀናቶች እነዚህን ቀናቶች አስመልክተው ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ። በእነዚህ ቀናቶች የሚሠራ መልካም ሥራ በየትኛውም ቀናት ከሚሠራ መልካም ሥራ የበለጠ አላህ ዘንድ ተወዳጅ ነው አሉ። በአላህ መንገድ ከመታገል ይበልጣል እንዴ ሲባሉ፣ አዎን ይበልጣል፣ ምናልባት አንድ ሰው ንብረቱንም ሕይወቱንም ይዞ ወጥቶ መሥዋዕት ከሆነ እንጂ አሉ። ይህን የተከበረ ሐዲስ መሠረት በማድረግ በእነዚህ ቀናቶች መልካም ሥራን በማብዛት ልንተጋ ይገባል። ሰላት መስገድን ማብዛት፣ ጾም መጾምን፣ ቁርአን መቅራት፣ ዝክር መዘከር፣ ሰደቃ መስጠት፣ ለሰው ልጅ ሁሉ መልካም ሥራን መልካም ነገር ማዋል፣ እንዲሁም ወደ አላህ የሚያቃርቡ ሌሎችም ኸይር ሥራዎችን እናበዛ ይገባል። እነዚህ 10 ቀናቶች ከረመዳን ወር የመጨረሻው 10 ቀናቶችም ይበልጣሉ። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ስለ እነዚህ ቀናቶች ሲገልጹ የገለጹበት አገላለጽ እንዲህ በማለት ነበረ። በእነዚህ ቀናቶች የሚሠራ መልካም ሥራ ከየትኛውም ቀናት ከሚሠራ መልካም ሥራ ይበልጣል ብለው ስለ ገለጹ